ማነው እንደኔ የሀይሚን ምላሽ ሲጠብቅ የነበረው በጉጉት ማለት ነው። በቃ በጉጉት በስመ አብ በወልድ ማለት ነው። እና ምጥ ነው የሆነብኝ ምጥ ታውቃላችሁ። እና እኔ የምላችሁ ማለት ነው እና ሀይሚ በጣም አፍራለች ማለት ነው። ለምን የእውነት ነው እንደዚህ አይነት ነገር አስበውምም አቅደውምም የማታውቀው ነገር ስለሆነባት ያኔ ምን ብዬ ልንገራችሁ ማለት አለ አይደል የሆነ ከመሬቱ የሚመጣ ዱብዳ ምናምን የሚወርድባችሁም ነገር እንደዛ አይነት ስሜት ነው የተሰማት ማለት ነው። እና በቃ እኔ ምን እንደምላችሁ አላውቅም። በጣም 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 አፍራለች ማለት ኢቭን ብሩኬን እንኳን አይኑን እስከማየት ድረስ አፈረች ማለት ለምን አስባችሁታል? እሷ በጣም ትወደዋለች። ከእሷ ጋር ጥሩ ነገር አላት። ከእሱ ጋር ጥሩ ነገር እንደ ወንድም ነው በቃ እንደ መከታ ነው የምታስበው ማለት ነው። እንደዚህ አይነት ነገር ስሜት ሲመጣባት የሆነ ድብልቅልቅ ያለ ስሜት ነው የሚሰማት ማለት ነው። እና ትወደዋለች አይኑ በጣም እንደምትወደው አይኗ ላይ ያስታውቅበታል። የምን ስለምትወደው ነው ራሱ እስካሁን ድረስ አጠገቧ ያለችበት ማለት ነው። ለምን እንደዚህ አይነት ጥያቄ እንኳን ጠየቀኝ ብላ እንኳን አልሸሸችም። የእውነት የማትወደው ቢሆን ኖሮ ትሄድ ነበረ ማለት ነው። እና ብሩኬ አታስጨንቃት፣ ጊዜ ስጣት። አሁን ለምሳሌ ይሄ ሴቶች እኮ እኛ ድሮ ስንጀነጀን ምናምን እና በቃ እንዲህ እንላለን እና ይሄ ምንድን ነበረ እናፍራለን ምናምን ማለት ነው። ይሄ ያለ ነገር ነው ብሩኬ፣ ይሄ ያለ ነገር ነው ማለት ነው። እና ኤኒዌይስ እንትን አትበል በቃ አታስጨንቃት። ኦልሬዲ ምንም የሚያስጨንቅ ነገር የለም ማለት ነው። እና ጊዜ ስጣት። ደግሞ እንትን አትበላት። ችግር የለውም አንቺ ባታፈቅሪኝም ማለት ነው እንደዚህ አይባልም። ብሩኬ ታፈቅርካለች ግን በቃ እንትን አሁን የአራዳ ልጅ ምናምን ከሆንክ በቃ ዝም በላት። ገባ አይደለ ወይ? ሀይሚሻ የሆነ ምልክት አሳዩ። ለምሳሌ አሁን እንደምታፈቅሪው ምናምን አንቺ እንደዚህ ጣፋ ወጥተሽ መናገር ካልፈለግሽ በቃ እናንተ በውስጥ ጨርሱና በቃ ምላሹን ተቀብላለች ምናምን በላችሁና ቪዲዮ ስሩ። የእውነት ለመናገር ማለት ነው። እና ያ ነገር ነው መሰለኝ ያሳፈራትም ምናምን ነገር የእውነት ለመናገር ማለት ነው። እና በቃ በጣም አፍራለች ማለት ነው። በጣም ከምላችሁ በላይ ማለት ነው። እና አይ ቲንክ እንደዛ ነው የሆነው ማለት ነው። እና የኔ ወርቅ አይዞሽ ማለት አይኖ ይከብዳል። ማለት የማትወጂውን ሰው ብሩኬን በጣም 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 ትዋድ ግን መዋደድ እና መፋቀር ይለያያል እንዴ? እንደዛ ነገር ነው። እና ምን እንደምል አላውቅም። ግን ብቻ ጥሩ ኮሚኒኬት አላቸው። ግን በጣም አፈረች የኔ እናት ማለት ነው። እና ሀይሚዬ እኔ በጣም ነበር ዛሬ ቀኑን ሙሉ እና በጣም ብሩኬ ማለት በጣም አንተ